ሰላም እንዴት ናችሁ? ይህ የሜካኒካል ኢንጂነሪንግ ኤግዚት ኤግዛም ጥያቄ ነው። እስኪ አብረን እንስራው። ዘ ኮኤፊሽንት ኦፍ ፐርፎርማንስ ኤ ካርኖት ሂት ፐምፕ ኦፕሬቲንግ ቢትዊን 6 ዲግሪ ሴልሺየስ ኤንድ 37 ዲግሪ ሴልሺየስ ኢዝ ዳሽ። ስለዚህ መጀመሪያ ጊቭን እናወጣለን። ሶሉሽን ጊቭን ምን ተሰጥቶናል? ቴምፕሬቸር ሎወር ቴምፕሬቸር 6 ዲግሪ ሴልሺየስ and higher temperature 37 ዲግሪ ሴልሺየስ። ስቴፕ 1 ወደ ፋራናይት መቀየር ሁሉም ማነው ወደ ከልቪን እንቀይረዋለን ማለት ነው። ቴምፕሬቸር ሎወር እኩል ይሆናል 6 ዲግሪ ሴንቲግሬድ ሲደመር 273 እኩል ይሆናል 279 ከልቪን። ቴምፕሬቸር ሃየር እኩል ይሆናል 37 ዲግሪ ሴንቲግሬድ ፕላስ 173 ስንደምረው 310 ከልቪን። ስቴፕ 2 coefficient of performance of heat pump እኩል ይሆናል ቴምፕሬቸር highest temperature over temperature of highest minus temperature lowest. So 310 ከልቪን ኦቨር 310 ሲቀነስ 279 ከልቪን እኩል ይሆናል ስንቀናንሰው 310 ከልቪን ኦቨር 31 ከልቪን ይቀራል ማለት ነው። ስለዚህ ኮኤፊሽንት ኦፍ ፐርፎርማንስ እኩል ይሆናል ከልቪን በከልቪን ይጠፋል። ኮኤፊሽንት ኦፍ ፐርፎርማንስ ዩኒት የለውም። ስንት ይሆናል? 310 ሲካፈል ለ31 10 ይሆናል ማለት ነው። our answer is 10 ቢ ይሆናል ማለት ነው።